ለጠላታችን ዲያብሎስ አንድ ትልቅ ራስ ምታት የሚሆንበት ነገር አለ። እሱ ምንድነው? አበቃላት፣ ኃጢአት ሰራች፣ በደለች፣ ወደቀች፣ አትነሳም ብሎ ሲጠብቅ ማለት ነው። እኛ ከበደላችን ከኃጢአታችን ከተጨማለቅንበት ህይወት እንደምንም ብለን ወተን በጌታ ፊት ተንበርክከን አልቅሰን ንስሐ ገብተን ጌታ ሆይ ብለን ከአባታችን ጋር እንቀጥላለን ማለት ነው። እና በጣም ኃጢአት የሰራችሁ ሲመስላችሁ በበደል ውስጥ ያላችሁ ሰዎች ኑ ተመልሳችሁ በእግዚአብሔር ፊት ውደቁ። እግዚአብሔር መሐሪ ነው። አባታችን መሐሪ ነው። የኛ በደልና ኃጢአት ከእግዚአብሔር ልጅ ከጌታ ከክርስቶስ ኢየሱስ ከፈሰሰው ደም የሚበልጥ የለም። ከኛ በደል የበለጠ ጸጋው ተገልጧል። ስለዚህ ወድቃችሁ አትቅሩ። ለጠላታችን ዲያብሎስ ራስ ምታት ሁኑበት። ኑና ተመለሱ ወደ ቤታችሁ። ወዳችኋለሁ። ተባረኩልኝ ባይ